ጣብትን ዓላማ ሲናገር እርሱም መንግሥተ ሰማያትን በንጉሥ ሰርግ መስሎ መጣ። እንግዲህ በንጉሥ ሰርግ ውስጥ ንጉሥ ነውና ሁሉ ነገር አለው። በጓዳው በደጁ በጎኑ የሚደግፈው አይዞህ የሚለው በንጉሥ ስፍራ ብዙ ደንገጠሮች ይኖራሉ፣ አጃቢዎች ይኖራሉ። ለምን? ንጉሥ ነዋ። የሚበላም አይጠፋም። ወደ ንጉሡ ተይዞ የሚሄድ ይኖራል። ብዙ ነገር አለ። ቤቱም በጣም ብዙ ምኑ ስለሆነ ሰርጉም የደስታ ያማረ ሆነ ይላል። እንዲሁም መንግሥተ ሰማያት የንጉሥ ሰርግን ትመስላለች ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናገረ። እንዲህ ካለ በኋላ በጣም የሚያስደንቀው ለምሳሌ ሲናገር እንዲህ ብሎ ጠራቸው። የእግዚአብሔር ቤተሰቦች የተላኩ መልእክተኞችም እንዳሉ ይናገራል። ባለወሮቹም እንዳሉ ደግሞ ነቢያት እንደሆኑ በምስጢር ይናገራልና እንዲህ ብሎ ነው የነገራቸው። ባሮቹን ላከ። ሊመጡም አልወደዱም። ደግሞ ሌሎችን ባሮቹን ላከ። የታደሉት እነሆ ድግሴን አዘጋጅቻለሁ፣ ኮርማዎችንም የሰጡትን ከብቶችን ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ብሎ ላካቸው ይላል። ነገር ግን ቸል አሉ። አንዱም ወደ ስራው፣ አንዱም የራሱ ሀሳብ ሄደ፣ ማንም አልመጣም ይላል። ተራራው ድግሱ የንጉሥ ሰርግ እንደሆነ በምሳሌ ተነግሯል። ሁሉም ግን ቀሩ ይላል። እንዳውም ይባስ ብሎ መልእክተኞችን አንገላታቸው፣ ደበደቧቸው፣ ገደሏቸው። ንጉሥ ታዲያ ምን ይላል? ምንም ይፈርዳል ስለተነገረ ገላቸዋል፣ ያጠፋቸዋል። እንደሰትበታለን ያሉት ከተማቸውን ሁሉ ያቀጣጥልባቸዋል ብሎ ተናገረ። ስለዚህ የዚህ የሰርጉ ባለቤት ማን ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሰርጉስ ምንድን ነው? ሥጋውና ደሙ ነው። መልእክተኞቹስ እነማን ናቸው? ነቢያት ናቸው፣ ሐዋርያት ናቸው፣ አበይት ነቢያት ናቸው፣ ደቀ ነቢያት ናቸው። እንደሚሞት ሥጋውን እንደሚሞት ደሙን እንደሚያፈስ ተናግረዋል። አልተሰሙም። እነ ኢሳይያስም በቤተ መቅደስ በመጋዝ እነ ዘካርያስም እንደዚያው አልተሰሙም። እርሱ ግን እነዚህ ሆኖ እመጣለሁ ብሏልና አድናለሁ ብሏልና ሕይወትን ለማጽደቅ እመጣለሁ ብሎ እንደተናገረ አልቀረም፣ ሊያድነን መጣ። ክብርና ምስጋና ለአምላካችን ይሁን። ስለዚህ ሁሉንም አሁንም ይዘዳችሁ ተስፋ ሳይቆርጥ አሁንም ይዛችኋቸው ነው ወደ ሰርጉ ጥሩ። ሁሉንም በመንገድ ዳር ሄደው ሰብስበው ይዘዋቸው መጡ ይላል። ቤቱንም መለሱ፣ የሰርጉን ባለቤት መጣ ይላል። ተሰብስበው ባገኛቸው ጊዜ አብረው የክት ልብስ ሳይለብሱ ወይም አዲስ ልብስ ሳይለብሱ እንዲሁ አብረው የታደሩ ነበሩና መጡ። ወዳጄ ሆይ የሰርግ ልብስ ሳትለብስ አዲስ ልብስ ሳትለብስ ወደዚህ ለምን መጣ አለው። ይህ የሚቀበለው ልብስ አይደለም ወገኖች፣ ይህ በኃጢአት የመጣው ልብስ አይደለም። ልብሳችን በገነት ወደደ እግዚአብሔር ነው። የእግዚአብሔር ጥበቃ ነው። የእግዚአብሔር ቸርነት ነው። አሮጌ ልብስ የተባለው ንስሐ ስላልገባን ነው። ንስሐ አለመግባታችን ነው። በይቅርታ አለመመላለሳችን ነው። እውነት የሆነን አምላካችን እግዚአብሔርን ባለማወቅ በቸልተኝነት መኖራችን ነው። ወዳጁ በመለሱ ሳበረች መጣ አካል አውጡ በማልቀስና ጥርስ የመፋፋቀቅ ያለበት ስፍራ ይሄድ ለጉዞ ፈረደ። አስተውሉ እግዚአብሔር ቤተሰቦች። ስለዚህ የዛን ጊዜ ያንንም ሰው ወሰዱት ይላል። ወሰዱት። ምክንያቱም የክት ልብስ አልለበሰም፣ አዲስ ልብስ አልለበሰም፣ ወይ ምርጫ አልገባም። ትናንትና ውለን ዛሬ ስናይ የሆነ ነገር አድርገን በራሳችን ሀሳብ በራሳችን ጉልበት ጥንካሬ ምስል እንዳይሆን ዛሬን እንድናይ የረዳን ለንስሐ ነው። ለንስሐ ነው። እግዚአብሔር ቤተሰቦች ወደርስ እንድንመለስ ነው። ሕይወትን እንዲሰጠን ፈልጎ ነው። ምናልባትም ሴት በሕይወት አይደለም እንዲያለነው ቆመን እየተመላለስን አይደለም እንዴት ምን እንላለን? ይህ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ አብርሃምን፣ ይስሐቅን፣ ያዕቆብን ጊዜ ከሰጣቸው በኋላ
እኔ የሙታን አምላክ አይደለሁም፣ የአብርሃም የይስሐቅ የያዕቆብ አምላክ ነው ይላል። የሥጋ ተበበዝ እያለ ማለት ነው። ስለዚህ አሁንም አዲስ ልብስ በሕይወታችን ከሌለ፣ የንስሐ ሕይወት ከሌለ እንዴት ተንቀሳቃሾች ነን ማለት ነው። እንደዛ ያለ ሕይወት 5500 ዘመኑን እንዲሁ ምልልስ እንደሆነ ሕይወቱ ከራችን በወገ ነበረና